በቀድሞ ሕይወቱ ብዙዎችን ከሥጋ ሕመማቸው ያዳንና እረፍትን የሰጠ በኋላ ግን ድኅነተ ነፍስንና የዘላለም ሕይወትን የሰጠ ወንጌላዊው ሐኪም በነበረው ትጋትና ቀናነት ብርሃነ ዓለም ቅዱስ ጳውሎስ አብዝቶ ይወደው የነበረ ደቀ መዝሙሩ የሆነ የብዙ ጥበበኛ እጆች በጊዜ ሂደት የሚደበዝዙ ስዕሎችን ሲከትቡ፣ እርሱ ግን ዛሬም ድረስ ስናያት የምንበረታባትን፣ ስንተክዝ የምንጽናናባትን፣ ስንደክም ደግሞ ኃይል የምትሆነንን የእናታችን ቅድስት ድንግል ማርያምን ምስለ ፍቁር ወልዳ ስዕልን የሳለልን ወንጌላዊ ቅዱስ ሉቃስ ማን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ሉቃስ ማለት በላቲኑ ትርጓሜ ብርሃናማ፣ ብርሃን የያዘ ማለት ነው። በትርጓሜ ወንጌል የተሰጠው ትርጉም ደግሞ ሉቃስ ማለት አቃቤ ሥራይ ወይም ባለመድኃኒት ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ወይም ሥጋዊ ሐኪም ነበር። በኋላ ግን አቃቤ ሥራይ ዘነፍስ ወይም የመንፈሳዊ ሐኪም ሆኗልና። በሌላ ትርጉም ሉቃስ ማለት ፈጣን ማለት ነው። በስብከተ ወንጌል ይፋጠናልና። የተወለደው በሶርያ አንጾኪያ ነው። የአሕዛብ ወገን እንደነበርና በኋላ ግን ወደ ክርስትና እንደተመለሰ ታሪኩን የጻፉ ይናገራሉ። ቅዱስ ሉቃስ አይሁዳዊ ሳይሆን ወንጌልን የጻፈ ወንጌላዊ ነው። ቅዱሱ በአቴና ሀገር ሕክምና አጥንቷል። በዚህም ምክንያት የተወደደ ሐኪምና ሰዓሊ ነበር። ለዚህ ደግሞ ማረጋገጫው ቅዱስ ጳውሎስ በቆላስያስ መልእክቱ የተወደደው ባለመድኃኒቱ ሉቃስ ዴማስን ሰላምታ ያቀርቡላቸዋል በማለት ገልጦታል። በወንጌሉ አጻጻፍ ላይ ስለ ሕመማቸውና ድኅነት ስለሚያገኙበት ሁኔታ፣ ስለ ደጉ ሳምራዊና ደም ይፈሳት ስለነበረችው ሴትም ገልጦ ጽፏል። የሰዓሊነት ሙያውን ደግሞ በወንጌሉና በሐዋርያት ሥራ መጻሕፍቱ ላይ በስዕላዊ መልክ በብዙ ቦታ ነገሮችን ይገልጽ ነበር። የቤተ ክርስቲያን ትውፊት እንደሚናገረው እመቤታችን ቅድስት ድንግል ማርያምን ልጇን አቅፋ ወይም ምስለ ፍቁር ወልዳ ለመጀመሪያ ጊዜ ሳለው ቅዱስ ሉቃስ ነበር። ስዕሎቹ በኢትዮጵያ በተድባበ ማርያም፣ በደብረ ዘመዶ፣ በዋሸራ ይገኛሉ። ተመሳሳዩ በስፔን ቅድስት ማርያም ካቴድራል እንደሚገኝ ይነገራል። አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ከወንጌላውያን አንዱ የሆነው ጠቢቡ ሉቃስ ለሳላት ስዕልሽ ሰላምታ ይገባል እያለ አመስግነው። ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስን ከመረጠው በኋላ የቅዱስ ጳውሎስ ደቀ መዝሙር በመሆን አገልግሏል። በቀድሞ ሕይወቱ ሐኪም ቢሆንም በኋላ ግን የነፍስ ሐኪም እንደሆነ ሊቃውንቱ ይናገራል። ቅዱስ ጳውሎስም ስለ እርሱ ሲመሰክር የተወደደው ባለመድኃኒቱ ሉቃስ ሰላምታ ያቀርብላቸዋል እያለ በማለት ገልጧል። ቅዱስ ሉቃስ ከቅዱስ ጳውሎስ ጋር የተገናኙት በአንጾኪያ ነው። በኋላም ተወዳጅ ደቀ መዝሙሩ ሆነ። ሐዋርያው ቅዱስ ጳውሎስ ሰማዕትነት እስኪቀበል ድረስ ከእርሱ ጋር እንደነበረ በሐዋርያት ሥራ መጽሐፉ ገልጧል። ከቅዱስ ጳውሎስ በፊት የቅዱስ ዮሐንስ ደቀ መዝሙር እንደነበር ትርጓሜ ወንጌል ላይ ለዮሐንስ ምድረ ጽር ደረሰችው፣ ለሰባ አርድእት ግን ዕጣ የላቸውም፣ አንዱም ሁለቱም ሆነው አንዱን ሐዋርያ ተከትለው ይሄዳሉ፣ ሉቃስም ዮሐንስን ተከትሎ ይሄዳል፣ መቄዶንያ የምትባል አገር ከፍሎ አስተምር ብሎ ሰጥቶታል ይላል በትርጓሜው። የሰለስቱ ሐዲሳት መቅድም ደግሞ እንዲህ ሲል ይገልጣል። ለሰባ ሁለቱ አርድእት ዕጣ የላቸውም፣ አንዱም ሁለቱም አንዱን ሐዋርያ እየተከተሉ ይሄዳሉ። በዚህም ምክንያት ሉቃስም ዮሐንስን ተከትሎ ሄዷል። ከሀገረ ስብከቱ ከፍሎ መቄዶንያ የምትባል ሀገር አስተምር ብሎ ሰጥቶታል። ከዚያ ገብቶ ከጌታ ጽንሰት ጀምሮ ያስተማረውን ትምህርት፣ የሰራውን ትሩፋት፣ ያደረገውን ተአምራት ቢነግራቸው ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። እያመኑም ተጠመቁ። ትምህርት ካልደረሰበት ለማዳረስ በሚሄድበት ጊዜ ታዎፊላ የሚባል ሰው በወቅቱ መኮንነ እስክንድርያ የነበረ ሰው በእርሱ ስብከት አምኖ ዜና ሐዋርያትን ጻፍልኝ ብሎት ጽፎለታል። አጻጻፉ 5 ወገን ነው። አንደኛ ጌታ እንዳረገ 120 ቤተሰብ በአንድነት እንደነበሩ፣ ይሁዳ እንደወጣ፣ በእግሩ ማትያስ እንደገባ፣ በአንድነት ሳሉ መንፈስ ቅዱስ እንደወረደላቸው፣ በኢየሩሳሌም የነበሩ አይሁድ እስጢፋኖስን በድንጋይ ወግረው እንደገደሉ፣ ይልቁንም መምህሩ ቅዱስ ጳውሎስ ከእምነት እስከ ሞቱ ያስተማረውን ትምህርት፣ የሰራውን ትሩፋት፣ ያደረገውንም ተአምራት ጻፍልኝ ብሎት ጽፎለት ጥቅምት 22 ቀን በሚነበበው ስንክሳር ደግሞ የቅዱስ ጴጥሮስ ደቀ መዝሙር እንደነበር ተገልጧል። ቅዱስ ሉቃስ ከ80 አሐዱ መጽሐፍ ውስጥ 2 መጽሐፍት አሉ። እነሱም የሉቃስ ወንጌልና የሐዋርያት ሥራ ናቸው።
ቅዱሱ ወንጌሉን የጻፈው በአካያይ ሲሆን የጻፈበት ቋንቋም ጽር ነው። የአጻጻፍ ስልቱ፣ የትርጉም አጠቃቀሙ፣ የታሪክ ሂደቱ ሲታይ ቅዱስ ሉቃስ የተማረ ሊቅ እንደነበር ያስረዳል። ሲጽፍም የከበር ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑ እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየም በማለት እርግጠኛ ሆኖ። ይህ አገላለጡ ቅዱስ ሉቃስን የታሪክ ሰው ነበር ወይ ያሰኛል። ሁለቱንም መጽሐፍት ማለትም ወንጌሉንና የሐዋርያትን ሥራ ራሱ እንደጻፈው በማያሻማ መልኩ በወንጌሉ መጨረሻና በሐዋርያት ሥራ መጀመሪያ ላይ የተጠቀመውን አገላለጥ በማየት መረዳት ይቻላል። ወንጌሉ በዕርገት ሲጨርስ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ በማለት ሲሆን የሐዋርያት ሥራ ሲጀምር ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ በማለት ነው። የቅዱስ ሉቃስ ወንጌል ከሦስቱ በተለየ መልኩ ታሪካዊና ስዕላዊ በሆነ መልኩ በተለይ ከአይሁድ ውጭ ያሉትና አሕዛብ ሊረዱት በሚችሉት መልኩ የተጻፈ ነው። በዚህም ምክንያት የአሕዛብ ወንጌል እየተባለ ይጠራል። በዘመኑ ከነበረው የአይሁድ ስለ ሴቶች ከነበራቸው አመለካከት ወጣ ባለመልኩ ስለ ሴቶች አጉልቶ በስፋት የጻፈ ወንጌላዊ ነውና ወንጌሉን ወንጌለ አንስት ብለውታል። በተጨማሪም ስለ መንፈስ ቅዱስ ጸጋ በሰፊው የጻፈ ወንጌል በሐዋርያት ሥራ መጽሐፉ ስለ ቤተ ክርስቲያን፣ ስለ አንድነት፣ የሐዋርያነት መሰረት፣ ዓላማ፣ ትጋት፣ ማሸነፍ፣ ስለሌላው መጨነቅ፣ ኃላፊነትን ስለመወጣት፣ ተጋድሎ በተግባር በሚታይና በሚጨበጥ ማስረጃ የጻፈ ሐዋርያ ነው። ቅዱስ ሉቃስ የሚመሰለው በገጸ ላም፣ ምክንያቱም ፍሪዳ አምጡና ረዱ ከእርሱ ጋር እየበላን ደስ ይበለን እያለ ምሳሌውን ይጽፋልን። ቅዱስ ሉቃስ ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ ከተገደሉ በኋላ በሮም ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምዕመናን መልእክትንም ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት በአንድ ምክር ተስማሙ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይሄ ሉቃስ በጥንቁልና ብዙ ሰዎችን ወደ ትምህርቱ አስገባቸዋል። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡ ታዘዘ። ሐዋርያው ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም አሳ የሚያጠምድ አንድ ሽማግሌ ሰውን አገኘና መጽሐፍቱንና ደብዳቤዎቹን ሰጠ። ወደ እግዚአብሔር መንገድ መርተው ያደርሱሃልና እነዚህን መጽሐፍ ጠብቃቸው አለው። በንጉሥ ኔሮን ፊትም ቀርቦ በቆመ ጊዜ ንጉሡ በሥራይ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ለጌታችን ለኢየሱስ ክርስቶስ ሐዋርያ ነኝ እንጂ ሥራየኛ አይደለም ብሎ መልሶለት። ንጉሥ ኔሮንም መልሶ እንዲህ አለ፣ እየጻፈች ሰዎችን የምታስት ይህቺ እጅህን እኔ እቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ ታዘዘ። በቆረጡትም ጊዜ ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ ወቅ፣ ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህና አደረገ። ከዚህም በኋላ መልሶ ለየን። በዚያም የነበሩ ሁሉ አደነቁና ተገረሙ። የሰራዊቱም አለቃና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ንጉሡም ከቅዱስ ሉቃስ ጋር እነዚህ ያመኑትን ሰዎች ራሶቻቸውን እንዲቆረጡ አዘዘና ቆረጧቸው። የምስክርነት አክሊልም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ ወደ ባህር ውስጥ ጣሉ። እግዚአብሔር ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው
ክርስቶስን ገነዙ፣ በአማረ ቦታም አኖሩ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ሉቃስ ጸሎት ይማር፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።